ይቺ ቤተክርስቲያን ዛሬ ስታገለግል ዛሬ ቅዳሴ ስትቀድስ የትኛውን አገልግሎት እንደምታገለግል ታውቃላችሁ? ክርስቶስ ዕለተ ዓርብ ላይ የዛሬ 2000 ዓመት ያገለገለውን አገልግሎት ነው የምታገለግለው። የዛሬ 2 ዓመት የፈሰሰውን ደም፣ የዛሬ 2 ዓመት የተቆረሰውን ሥጋ፣ የዛሬ 2 ዓመት የነበረውን መከራ ትኩስ አድርጋ የምታቀርበው ለዚያ ነው። ለምን? ይቺ ቤተ ክርስቲያን የኋላውን ዘመን አምጥታ እንደነበረ እንዳለ አድርጋ ስለምታሳይ። ይህ ብቻም አይደለም። ይቺ ቤተ ክርስቲያን ወደፊት ተራምዳ ትውልዱ ከዚህ እንዲቀላቀል ታደርጋለች። ለምን? ዘመንን በስልጣን ትረግጣለች። ይቺን ቤተ ክርስቲያን ይህንን ዘመን መዋጀት የምትችል ቤተ ክርስቲያን በዚህች ቤተ ክርስቲያን ዕለት ዕለት ሳይቋረጥ ደሙ ይሰጣል። ሳይቋረጥ በየቀኑ ይቀደሳል። በየቀኑ ደም ይሰጣል። በየቀኑ ሥጋ አለ። በየቀኑ ውሃ ይሰጣል። ከጎን የፈሰሰው ቅዱስ ውሃ ማይገቡ ይሰጣል። እንደታረደ በግ ማለት ይሄ ነው። አይቋረጥም። እናንተ ዛሬ ስለመጣችሁ እንጂ ወንጌል አይቋረጥም። ነገ ትመጣላችሁ፣ ይሰበካል። ከነገ ወዲያስ ትልቅ ጉባኤ ስለሆነ ይሰበካል። ከዛ በኋላስ አይቋረጥም። ብትመጡም ባትመጡም ብትኖሩም ባትኖሩም አንድ ሰው ቢኖር ወንጌል ይሰበካል። ያ ምን ማለት እንደሆነ ታውቃላችሁ? ያ የታረደው በግ በዙፋኑ የቆመው ደሙ እየተንጠባጠበ አካሉ ተከፋፍሎ የሚታየው በግ አንድ ጊዜ በቀራንዮ የከፈለው ዋጋ ለዘላለም ሳይቋረጥ ዋጋ እያሰጠ ስለሚኖር ነው።